አቡነ ሩፋኤል በወለጋና በነቀምት ዙሪያው አስተዳደር የነበሩ ጳጳስ ነበሩና ብዙ ጊዜ ትችት ሲነሳባቸው ነበረ። ብዙ እንግዲህ በዛሬው ዕለት ተይዘዋሉ፣ በህግ ስር ማለት ነው፣ በፖሊስ ተይዘዋሉ። ይህም የሆነበት ምክንያት ምንድነው? ትልልቅ ከሳቸው በላይ ድርሻ ያላቸውን ሰዎች ቻፓ ወይንም አርማ በመጠቀም ገንዘብ ከሌላ ደብሮች ገንዘብን በማዘዋወር ያንን ገንዘብም ደግሞ ለራሳቸው ለግል ጥቅም በማዋል ተከሰዋሉ። ሌላም ነገር ደግሞ እንግዲህ በዛሬው ቀን ወደ ህግ ቀርበዋሉ ማለት ነው። እንግዲህ በዋናነት የተከሰሱት አንድም የቤተ ክርስቲያን ሀብት ንብረትን ለግል ጉዳይ ማዋል ነው። ሌላው ነገር ደግሞ በቤተ ክርስቲያን ውስጥ ወይንም በቅዳሴ ቦታ ላይ ያለ አግባብ ቤተ ክርስቲያን አገልጋይ ያልሆኑ ሰዎችን በእምነት እንኳን የማይመሳሰሉ ሰዎችን እዛ ቦታ በማስገባት ውይይት ሲያደርጉ ወይንም ንግግር ሲያደርጉ ተይዘዋሉ በሚል ነው። ሌላው ደግሞ እንዲሁም የወርቅ ታቦት ወስደው ሽጠዋሉ። ሌላም ደግሞ ከተለያዩ ደብር እስከ 4 መኪና ድረስ ሽጠው ለራሳቸው ገንዘቡን ለራሳቸው አውለዋሉ የሚል በጣም የተጠራቀመ ክስ ነው። ከደሞዙ ሌላ በነገራችን ላይ ስናነሳ ጳጳሶች በጣም ትልቅ ደሞዝ አላቸው። ትልቅ ማለት ነው። ከ50 ሺህ 60 ሺህ 40 ሺህ ደሞዛቸው። ትንሽ የሚባል ጳጳስ ድርሻ ያለውን አንድ ደብር 2 ደብር የሚያስተዳድር ጳጳስ ከ30 ሺህ ብር በላይ ነው ደሞዙ እና በዚህ ልክ ደሞዝ ከቤተ ክርስቲያን እየተከፈላቸው የበለጠ ደግሞ የግል ጥቅማቸው በቃ ገንዘብ አውሯቸው ከገንዘብ ጋር የሚሯሯጡ ሰዎች ደግሞ በስርዓቱ በሕጉ ሊጠየቁ ይገባል ተብሎ እንግዲህ በዛሬው ቀን ውሳኔው ተላልፎ ሲኖዶሱም በትክክሉ ከነመረጃ ለፖሊስ አስረክቧቸዋል ማለት ነው። ይህ መግቢያው ላይ ፎቶን እንዳያችሁት ይህ ልጅ እንግዲህ በዚህ አዲስ አበባ አየር ጤና ነዋሪ ነው። እናቱ ያላባት ብቻዋን ነው ያሳደገችው እና ብቻዋንም ቤት ውስጥ ገሏት ለሰይጣን እንዲገብራት ሲል በቁጥጥር ስር ውሏል ማለት ነው። ከመግደልም ደግሞ የሞት አሰቃቂ በሆነ ግድያ እናቱን ከትክቶ ቆራርጦ የገደለበት ዋናው ምክንያት እንግዲህ ቃል በቃል ለፖሊሶቹ እንደተናገረ ምንድን ያለው እሷን ከገደልካት ሀብታም ትሆናለህ ተብዬ ነው ያለው። እሱ ልክ አሁን እናቱን ለገንዘብ ብሎ እንደዚህ እንዳረዳት እንደከተከታት እናቱ ብትሆን ግን ይህንን ታደርጋለች ወይ? ይህን ሁሉ ጊዜ እንደምታዩት እንግዲህ 21 22 የሚሆን ነው በእድሜ ራሱ ብታዩት ትልቅ ልጅ ነው፣ በሳል ነው እና አሁን ይህንን ደክማበት እንደዚህ ስቃን አይታ ያሳደገችውን ልጇን ይህን ያህል ስንት ይሄ ዓለም ያንቺ ይሆናል ብትባል ልጇን ትሰዋዋለች፣ ትገለዋለች እና ይለያያል የልጅና የእናት ቦታ። እኔ እንጃ እግዚአብሔር ባርኮ ሲሰጥ ልጅ እንደ ልጅ ይሆናል። ግን አንዳንዱ በጣም አደገኛ ልጆች አሉና ይህንንም ደግሞ በዚህ ዘመን አሁን 666 አባሎች በስልክ ነው የሚያስፋፉትና ለምሳሌ ወጣት ልጅ ሲሆን ገና ልጅ ያልበሰለ ልጅ ሲሆን ስልክ ብቻውን ሲጠቀም ሲደዋወል ማን ጋር ነው የሚደዋወለው? ከማን ጋር ነው የሚያወራው? ብቻውን ተቀምጦ ምን አይነት ፊልም ነው የሚያየው? ከምን አይነት ልጆች ጋር ነው የሚገናኘው ብሎ ልጆችን መከታተል አስፈላጊ ነው እና በሚያሳዝን መልኩ እናቱን በዚህ አይነት ገሏት ለገንዘብ ብሎ ማለት ነው። እሱም ሳይሳካለት ታስሯል ልጁ ማለት ነው፣ ተይዟል። ሌላው ነገር 1.5 ሚሊዮን በአካውንታችሁ ላይ ከተገኘ አመጣጡ ካልታወቀ በምን አይነት ምንጩ ካልታወቀ የገንዘብ ተጣርቶ ወደ መንግስት ወይንም እንዲወረስ ይደረጋል ማለት ነው። ለምሳሌ ዛሬ የሆነ ነገር ሽጣችሁ ንብረት የሆነ ነገር ሽጣችሁ መኪና ሊኖራችሁ ይችላል፣ የሆነ ነገር ሊኖራችሁ ይችላል። ይህን ገንዘብ ወስዳችሁ ዝም ብላችሁ በአካውንታችሁ ብታስገቡት ገንዘባችሁ ሊወረስ ይችላል ማለት ነው። አመጣጡ ከየት እንደመጣ ምን እንደሰራችሁ ተጣርቶ ሊለቀቅላችሁ ይችላል ማለት ነው። ሌላ አዲስ መረጃ ይህን ይመስላል። እሸቱ ወይንም ዶንኪ ቲዩብ ባቀረቡ ስለ ዋልድባ ገዳም እንግዲህ እስካሁን ድረስ ቪዲዮ በሚዲያ ላይ ተፋፍሞ ነገሮች ሊወርዱ አልቻሉም። እሱም ደግሞ የሆነበት ምንድነው? እሸቱ በዋልድባ ገዳም ላይ ያነሳቸው አንዳንድ ቪዲዮዎች ልክ አይደለም። እዛ ቦታ ላይ ሲሄድ ገዳሚቷን የሚመጥን አለባበስ አልለበሰም፣ እንዲሁም ደግሞ ስማችንን አጥፍቷል፣ የሴት ገዳም ማለት አልነበረበትም በሚለው ክስ ተነስቶበት ነበረ። ስለዚህ እሸቱ ይቅርታ ጠይቆ ሰላም አውርዶ ትንሽ ረገብ ብሎ ነበረ። አሁን ግን ድጋሚ እግረኛው በሚባለው ሚዲያ ዋልድባ ገዳም ድረስ በመሄድ ነገሮችን በመቀስቀስ እንዲፋፋሙ አድርጓል ማለት ነው። ይህም የሆነበት እንግዲህ የዋልድባ ገዳም አባቶች ይቅርታውን የተቀበሉ አይመስልም እና
እሸቱ አሁንም ትልቅ መልእክት አስተላልፈዋሉ። ደግሞ የሰራውን ቪዲዮ ከዩቲዩብ ካላወረደልን እኛ እንረግመዋለን፣ መስቀል አንስተን ነጠላ ዘርግተን እንረግመዋለን የማለት መልእክትን አስተላልፈዋሉ። እንግዲህ ይቅርታውን የተቀበሉ አይመስልም። ይህም የሆነበት ደግሞ እሸቱ ወደ ገዳም ሲመጣ ሲያሳምነን ትልቅ ፕሮጀክት አሰራላቸዋለሁ፣ ውሃ የምታገኙበትን መንገድ አስተካክልላቸዋለሁ ብሎ ቪዲዮ ሰርቶብን ሄዷል። ከሄደ በኋላ ግን ምንም በቃ ተመልሶም የይቅርታ ቪዲዮ ሰራልን እና ብዙ ጊዜ ሲያናግረን አፈቀላጤ ነው፣ ዝቅ ዝቅ ይላል እንጂ በቁም ነገር አላየነውም። ስለዚህ በሰራቸው ቪዲዮዎች ደግሞ ትልቅ የስም ማጥፋት አድርሶብናል። ስለዚህ ይቅርታ ብሎ ቪዲዮውን ከዩቲዩብ ላይ እንዲያወርድ ብለው እየጠየቁት ነው ማለት ነው። የዛሬው አዲስ ነገር ይህንን ይመስላል። በሌላ ቪዲዮ እንገናኛለን።